እንግዲህ የሆነውን ነገር ያው ያያችሁት ነው። ሶሻል ሚዲያውም ላይ ምንም ላይ ያያችሁት ነው። ወንድሞቼ ስለሱ ማስረዳት አይጠበቅብኝም። ሁላችንም እያየነው ነው። አንድ ጥያቄ አለኝ ነው። ተወልደን ባደግንበት አገር በእስልምናችን ተክቢር ማለት አንችልም? አሁን ወንድሞቻችን ሊቀብሯቸው ሄዱ። ቀብረው ሲመለሱ ተክቢር እያሉ ቢመለሱ ምንድነው እሱ ችግሩ? ይሄንን ነው እኮ እነሱ የሚፈልጉት። ተክቢር እንዳይባል እኮ ነው አላማቸው። ቀንና ሌሊት ለሚፈልጉት አላማ እናሳካላቸዋለን ማለት ነው። እንደፈለጉት አድርገውን እስልምናችንን እየተጫኑ እንኖራለን ማለት ነው። ማለት አንድ ጥያቄ ልጠይቃችሁ። አሁን በኦርቶዶክሶች የማርያም ቀን፣ የገብርኤል ቀን፣ የሚካኤል ቀን ይላሉ። ታቦት የሆነ ጽላት ነው ምናምን የሚሉት አለ አይደል? ጽላትን ከአንዱ ሰፈር ወደ አንዱ ሰፈር ሲያዞሩ እየዘመሩ አይደል እንደሚሄዱት? አላሁ አክበር መባሉ እንዴ እንዳትሉ ብሎስ አንድ ሰው ከዚህ ስንወጣ እንዳትሉስ እንዴት ይባላል? ለምን ጭንቅላታችንን አናሰራ? እነሱ ለሚያስቡልን እቅድ እኛ አሳኪ ለምን እንሆናለን እንዴ? ማለት ጥያቄያችን እኮ እኛ እህቶቼ፣ ወንድሞቼ፣ ወገኖቼ ሙስሊም ጥያቄው አትንኩኝ እኮ ነው። እነሱ የሚሰጡንን ስም እኛ ልናካሂድላቸው ይገባል እንዴ? እነሱ የሚያቅዱትን እቅድ ኡስታዞች፣ መሻይኾች ልታካሂዱላቸው ይገባል እንዴ? ቆም ብሎ ማሰብ ጥሩ ነው። በዚህ መልኩ ይስተካከላል ብላችሁ የምትሄዷቸው አካሄዶች ይባስ ሙስሊም ላይ ጫናን እየፈጠራችሁ ነው ያላችሁት። እኛ መጅሊስ የሚለውን ሁሉም ሰው ይቀበላል። ግን መጅሊስ የሚለውን እቀበላለሁ ሲል መጅሊስ ደግሞ ህዝቡንና ሙስሊሙን ሊጫን አይገባም። የሙስሊምን ድንበሩን እንዲያልፍ አይገባም። እንዴት በሉኝ። አሁንም ነግሬያችኋለሁ። እኔ ተወልጄ ያደግኩበት ቦታ አካባቢ ላይ የማርያም ጽላት፣ የገብርኤል ጽላት እያሉ ከአንዱ ሰፈር ወደ አንዱ ሰፈር ይሄዳሉ። ሲሄዱ እየዘመሩ ነው ይዘው የሚሄዱት። እኔና እናንተ አላሁ አክበር እንዳትሉ እነሱ ለሚያቅዱልን እቅድ ወጥመድ ውስጥ እንገባለን። አላሁ አክበር ካልተባለ ምን ሊባል ነው? እንዳትረብሹ። አዎ ወንድሞቻችን ሊረብሹ አይገባም። እኔ ማለት ግራ እየገባኝ ነው። ወላሂ ለዓዚም ግራ እየገባኝ ነው። አልቅሰን ደምተን ተመተን መስጊዳችን ፈርሶ ማንነታችን እስልምናችንን ረግጠው ሊያኖሩን እየፈለጉ ለነሱ ድርጊት ኡስታዞችና ቦታ ላይ ያሉ ሰዎች ለነሱ ድርጊት መንገድን ማመቻቸት አለባቸው። እኔ ማለት ስንናገር እንኳን ወጣቱን ስንናገር መርህ ባላለፈ መልኩ አገር እንዳይረበሽ አገር እንዳይበጠበጥ ግዴታ ነው ለወጣቱ መንገር። ምክንያቱም የሀገርን መረበሽ አይደለም እኛ የምንፈልገው፣ ወይም ሰላማዊን ህዝብ መበጥበጥ አይደለም የምንፈልገው። እኛ የምንፈልገው አንድና አንድ በእኩልነት መብታችን እንዲከበር ነው። እንዴ ቀብር ሰው ቀብሮ ሲመለስ ተክቢራ እያለ ቢመለስ ምንድነው? አላሁ አክበር ካልተባለ ምን ሊባል ነው እንዴ? ሙስሊምን አላሁ አክበር እንዳትሉ ብሎ ማለት ይበቃል። አላህ ሂዳያ ይስጠን፣ አላህ ያሳወቀን። እኔ አሁንም ማስተላለፍ የምፈልገው በተለይ ለመሻይኾቻችን ላይ ስልጣን ላይ ላሉት እንወዳችኋለን፣ እኛ እንሳሳላችኋለን፣ እናከብራችኋለን። ግን የምትወስዱትና ለህዝቡ የምታስተላልፉት ነገር ከአላህ አምር ጋር የሚጣላን ነገር አታስተላልፉ። ወጣቱ ሙስሊሙ ተቃጥሎ ነው ያለው፣ አሮ ነው ያለው። አንድ ሙስሊም ትላንትና የከበበው መስጊድን የከበበው ጦር ፊልማ ላይ እኮ ከጠላት ጋር ሊዋጋ ሄድ እኮ ነው የሚመስለው። ለሚሰግድ ሰው ያዘጋጁት ጦር እንዴ! በምን አይነት ቋንቋ ነው ግን የሰው ልጅ የሚገባው? አይናችን እያየ ላይቭ ላይ እኛ እኮ ላይቭ ላይ ቁጭ ብለን በቲክቶክ ተደውሎልኝ ላይቭ ላይ ያየው ነበር እኮ። 2 አካውንት ነው ያለኝ። በአይኔ እኮ ነው ያየሁት። ይሄ በአይናችን የምናየው እነዚህ ካድሬ ተከፋዮች እንድንሸፍን ይፈልጋሉ። አሁን መንግስት ይኸው ጸቡ እኮ ከኢትዮጵያ ካሉ ሙስሊሞች ጋር እኮ አይደለም። አሁን እሱ እኮ ሶሻል ሚዲያ ላይ እኛ እያደረግን ያለው ወንድሞቼ እህቶቼ እያደረግን ያለው ትግል ያ እኮ ነው ያሳበደው እሱ። እናንተ
ኮፍያ ያደረገ አባት ለሁለት ሲቀጠቅጡት ቪዲዮ ለቅቄላችኋለሁ። ምን አርገው እኛ አባት አቅም አላቸው? ምን አርገው እስቲ በአላህ ምን አርገዋቸው? ቪዲዮ ፉሊ ነው የሚያሳየው። እንደው ለምን ለነፍሳችን ስንል ሐቅ ላይ አንቆምም? ቂያማ ቀን እኮ የሚጠቅመው እኮ ሐቅ እኮ ነው። ለቅቄዋለሁ ቪዲዮውን። ወንዱ ልጅ አንዱ ልጅ ስንት ፖሊስ እንደተቀባበለ አለ ኤቪደንስ። እኛ እንልካለን እኮ መላክ ላለበት ድርጅት። ግን አሁን ያቃጠለን ያለው እኛ ከመሻይኾቻችን የሚነገሩን ነገር የኛን ሐቅ ከኛ ሐቅ በላይ ደግሞ የአላህን ሐቅ የሚጠብቅ መሆን አለበት። አንድ ነን። አንድነታችንን ምንም አይፈነቅለውም። አንዳንድ ሰዎች አሉ በጎን ይሄን አጋጣሚ የሚፈልጉ እናውቃቸዋለን። ለመር ነው እሱን ለምደነዋል። አሁን እዛ ጋር አይደለንም እኛ ያለነው አሁን ሙስሊም በአገሩ ላይ እንዴ ቀብረው ሲመለሱ አላሁ አክበር እያሉ ቢመለሱ አላሁ አክበር ካልተባለ አላህ ኃያል ነው ካልተባለ እነሱ የሚፈልጉት ብቻ ኃያል ነው እንዲባላቸው ነው። እዚህ ላይ ታዲያ የኛ ኡስታዝ እንዲህ ማለት አለበት? መብታቸው እኮ ሊከበር ይገባል እንዴ። እነዚህ ወንድሞቻችን እኮ ተቃውሞ ማሰማት መብት አላቸው፣ አገር አይረብሹ እንጂ እንዴ። የትም ዓለም ላይ እኮ ይሄንን አታርግ የሚባል የለም። ለምንድን ነው እነሱ ለሚዘረጉልን ገመድ እኛ ለወጣቶቹ እያስተላለፍን ወጣቱን በኩርኩም ምንለው እንዴ? ወጣቱ እኮ አሮን ያለው እኮ ተቃጥሎ እኮ ነው ያለው በአገሩ ላይ እንዴ። ስንት ወጣት ነው የረገፈው? ሬሳውን እኮ ተሸክመው ለሄዱት ሬሳ አለ። አረ ንቁ ኡስታዞቻችን ንቁ። ምንም አትሆኑ። ወይ ቢገሏችሁ ነው ወይ ቢያስሯችሁ ነው። የምትራመዱትን እርምጃ አላህን እያሰባችሁ ተራመዱ። አንድነታችንን ምንም አይፈነቅለውም። ቢሐብሊላሂ ጀሚዓን ያለው ሱብሃነል ኻሊቅ ወላ ተተፈረቁ ብሏል። እንዳትለያዩ ብሏል። ግን እኛ ላለመለያየት እየጣርን እናንተ ደግሞ የነሱን ለኛ ልታስተጋቡ አትሞክሩ። ይሄ ስህተት ነው። የነሱን ለኛ ልታስተጋቡ አትሞክሩ። እኛ የምንፈልገው የሰው መብት አንነካም። ሙስሊም ከመቼ ወዲህ ነው ሀገር ሲረብሽ ያያችሁት? ሙስሊም ከመቼ ወዲህ ነው ሰው ሲበጠብጥ ያላችሁት? መብታችን ተነክቶ መስጊዳችን ፈርሶ እኔ ማለት ያማል። እንደዚህ አይነት ንግግር ሰማ እኔ ያመኛል። የሚያመኝ ለምን መሰላችሁ? መስጊድ መፈረሱ ሐቅ መሆኑን ራሳቸው መሰከሩ። ወጣቱን ያቀረቡት ዜና እነሱ ትላንት የተዘጋጁ ዝግጅት ይኸውላችሁ እዚህ ውስጥ ቁጭ ብለዋል። እንተዋወቃለን እኮ ተከፋያሉ እኮ የተዘጋጁ ዝግጅት ትላንት ወንድሞቻችን ከኡስታዞች የወጣውን ከመጅሊስ የወጣውን ተቀብለው እኛም ማስተላልፈን በሰላም ሰግደው ሲወጡ ነው እኮ እርክፍክፍ ያረጋባቸው። እንደዛ አይነት ትልቅ ታንክ ያ ሁላ ወታደር የትኛው ወንድሜ ነው እንጨት የያዘ? የትኛው ወንድሜ ነው ድንጋይ የያዘ? ሰግዶ እኮ እየወጣ እኮ ነው ያርከፈከፈበት እንዴ! አረ ምን አይነት ጭንቅላት! ለምን እሱ የሱን ወታደሮች በየቦታው ሰቅሏል። ካሜራውን አዘጋጅቷል፣ ምርጥ ካሜራ። ለምን ስንለፋበት የነበረውን እዚህ ሶሻል ሚዲያ ላይ ሊገለብጠው። እኛ እኮ አላወቀም። እሱ ወታደሮቹን ነው የተማመነው። ሱብሃነል ኻሊቅ ምን አለ አላህዬ። እኛ ጌታ እኮ ይነግረናል እኮ የራሳቸውን ከይድ ለራሳቸው ገለበጣላቸው። ለነሱ እንደውም ዊድነስ አገኘን። ለነሱ የበለጠ ማስተማመኛ ምን አገኘን? አገኘን ዶክሜንቶች። ትናንት የከየዷት ከይድ ምን አደረጉ? ወንድሞቻችን በሰላም ሰገዱ። ኹጥባው አጭር፣ ሶላቱ አጭር። ሶላቱን ላይ እየተከታተልን ነበር። ኹጥባው አጭር፣ ሰግደው ወጡ። ይሄ ወጣት ሲወጣ ደጅ ላይ አርከፈከፈ። ሴቶችን በግፍ እንደዛ አርጎ ይዞ ወንድሞቻችን ተተልትሎ ይሄ እጁ እንደዚህ ሆኖ ይሄ ሁላ ዶክሜንት እጃችን ላይ አለ። ከዛ ምን ብሎ አቀረበ ለዓለም መልስ ሲሰጥ ታውን በፊት ረብሻ ስላስነሱ ያ ረብሻ አሁንም እንዳይነሳ የሚናገረውን ራሱ ዜና አስተላላፊው ደግሞ ለራሱ ቢሰማው የሚናገረው ውስጥ ራሱ የተናገረውን ራሱ የሚክድበት ንግግር አለው። በዚህ ዘመን ላይ ዲስማች ወርደዋል እነሱ። አሁንም እየነገርኳችሁ ያለሁት በተለይ ኡስታዞች ሱብሃነል ኻሊቅ ኢነሁም የኪዱነ ከይዳ ወአኪዱ ከይዳ ፈመሂልል ካፊሪነ አምሂልሁም ሩወይዳ አለ ሱብሃነሁ ወተዓላ ዐዘ ወጀል። እነሱ ተንኮላቸውን ይተነኩላሉ፣ ሸራቸውን ይመካከራሉ። ሁለት ሰው ሲመካከር ሶስተኛቸው አላህ ነው።
እነሱ ስልጣን ላይ ስላሉ ዛ ቦታው ላይ ስለተቀመጡና መሳሪያን ስለሚያዙ ተኳሽን ስለሚያዙ ሁሉ ነገር በእነሱ መስሏቸዋል። ሰማይንም ምድርንም የሚቆጣጠረውን ጌታ ነው ያዝነው እኛ አላህን ሱብሃነሁ ወተዓላ። ወጣቱ በዚህ ሰዓት ኢትዮጵያ ላይ ያለ ወጣት ራሱ መስዋዕት ለማድረግ የተዘጋጀ ነው ያለው። ራሱ መስዋዕት ለማድረግ አላህን የምለምነው እኔ ሸሂድ አድርጎ እንዲገለኝ ነው። ለዲኔ እንድሞት ነው የምለምነው። ምክንያቱም عند ربهم يرزقون ያለው ሱብሃነል ኻሊቅ ልክ ሲሞት ጌታው ዘንድ ነው የሚመገበው። ምን አይነት ፏህ ያለ ኑሮ እንደሚኖሩ ሱብሃነል ኻሊቅ ከሹሃዳ ያርጋቸው ወንድሞቻችንን የተቀጠፉትን አዳምጡኝ። በተለይ ኡስታዞቻችን እኔ ለኡስታዞቻችን ክብር አለኝ አከብራችኋለሁ። አላህ በሚያውቀው ሱብሃነል ኻሊቅ ይምራችሁ። ግን የምታስተላልፉልን ነገር ለነሱ አላማ የሚሳካ ሲሆን እዛ ጋር ነው ትልቅ መስመር የሚሆን። አገራችን ነው ተወልደን ያደግንበት። ተክቢር የማለት መብት አለ። ጥያቄን መጠየቅ መብት አለ። ለምን ብለን መጠየቅ። አገር መረበሽ አንችልም። አዎ እኔም እቃወማለሁ አገር የሚረብሽ ወጣት ካለ ወይም ደግሞ ሌላ ነገር የሚያፈርስ ወጣት ካለ። ማን ነው አፍራሽ? ማን ነው ደርማሽ? ማን ነው ገዳይ? አይናችሁ የሚያየውን ትክዳላችሁ እንዴ? ያፈረሱት እነሱ፣ የገደሉት እነሱ፣ ያቆሰሉት እነሱ። ይሄ እኮ የአደባባይ ሚስጥር ነው። ልትሸፋፍኑ አትሞክሩ። ሰላምን እናመጣለን እያላችሁ ለመሸፋፈን ስትሞክሩ ነገሩን የባስ ውስጡን ተብላልቶ እንዲፈነዳ ነው የምታረጉት። ኡስታዞች ሐቂቃ ነው የምነግራችሁ። እኔ ከዲኔ ጎን ነኝ፣ ከኡስታዞቼ ጎን ነኝ፣ ከመጅሊስ ጎን ነኝ። የናንተን አምርኛን አልፈም። ግን የምትወስዱት ውሳኔና የምታረጉት ነገር ሰላምን የሚያመጣ እየመሰላችሁ በእስልምናችን አንገታችንን ደፍተን ሀገራችን ላይ እንድንኖር እያረጋችሁ ነው ያላችሁት። አልታወቃችሁም። ቀብር ቀበሩ ሲመለሱ አላሁ አክበር ሳይሉ ዝም ብለው እንዲመለሱ ለምን ያስፈልጋል? አላሁ አክበር ካልተባለ እዚህ ምድር ላይ ምን አክበር ሊባል ነው? ብለው ቢሞቱም አይቆጭም። አላሁ አክበር እያሉ ቢያርከፈክፉባቸውም አይቆጭም። አላህ በሚያውቀው ምንናገረው ንግግር ለነሱ ስቴፕ መክፈቻ አይሆን። እነሱ የሚፈልጉት እስልምና ማጥፋት፣ ሙስሊም ተሸማቆ እንዲኖር እጃችን ላይ ቪዲዮዎች ስላሉ ነው። ቪዲዮዎች ከዚህ በኋላ በኃይል እንደሚሰብኩና በኃይል ማክፈር እንደሚጀምሩ የተናገሩት አለ። ያን ለሚል ሰው እሱ ሊታሰር ሲገባ አላሁ አክበር ያለ ሰው ሊታሰርም ሊገደልም ሊቆስልም አይገባም። በዓለም ህግ ቢታይ እኮ እሱ የተናገረው ንግግር ቪዲዮዎቻችን ላይ አለ። በተናገረው ንግግር ከርቸሌ የሚወርድ ሰው እኮ ነው። ታውቃላችሁ? የሱ ንግግር ኃይለኛ የሃይማኖትን ጸብ እንደሚያመጣ ታውቃላችሁ? በኃይል እንተማመናለን፣ በጉልበት እንተማመናለን። ከዚህ በኋላ ወንጌልን እየተለማመጥን መስበክ አቁመናል። አያችሁ? እየተነገረን ያለነው። ስለዚህ እኔና እናንተ የሰው እምነት አንነካም። ለኩም ዲኑኩም ወሊየዲን ብሏል። እምነታችን ግን አገራችን ላይ ስንት መስጊዶች አዲስ አበባ ላይ እንዳሉ፣ ስንት ቸርች አዲስ አበባ ላይ እንዳለ፣ ስንት የጴንጤ እንትን የኦርቶዶክሶች ደግሞ ቤተክርስቲያን አዲስ አበባ ላይ እንዳለ ሁሉም ጽናቱ ደርሶናል። እጃችን ላይ ወረቀቱ አለ። የመጨረሻ ማጆሪቲውን ሰፊውን የያዘው ከነዛም ውስጥ ህገወጥ ሁሉም አላቸው። ቸርችም ህገወጥ አለው፣ ቤተክርስቲያንም ህገወጥ አለው፣ ሙስሊምም ህገወጥ ብለው ያላውት። ህገወጥ ግን አይደለም። በእኔ አስተያየት ህገወጥ ብዬ አልለውም። የቸርቹንም የቤተክርስቲያኑንም የሙስሊሙንም ለምን መሰላችሁ? መሬቱን ገዝተው ነው ተፈቅዶላቸው፣ ማንም ይሁን ማንም ፈቅዶላቸው ነው ቦታው ላይ የሰሩት። ቦታው ላይ የሰሩትን ነገር ደግሞ ህገወጥ ተብሎ አይፈርስም። ግን ሲፈርስ አሁን እየፈረሰ ያለ የሙስሊም ነው። በደንብ አዳምጡ። ለነሱ ለሚያዘጋጁት ካርታ እኔና እናንተ እንዲጫወቱ ሜዳውን ልንለቅ አይገባም። ወይ ሞት ነው ወይ ሽረት ነው። ይሄንን ልታውቁ ይገባል። ነዓም እያለቀ ያለው ሙስሊም ነው። አዎ አንድ ነገር ሐቅህን ለማስከበር መብትህን ለማስከበር ሳያልቅ የለም። አውቀን ይሄን የተነሳ ነው። አውቀን እንዴ ህይወታችንን ሪስክ ላይ አድርገን ነው ስትናገርም ህይወት ሪስክ ላይ ነው። እዛ ጋር ብቻ ስላለ አይደለም። ወንድሞቻችን ደግሞ በዚህ ሰዓት ይኸውላችሁ፣ እኔ የእህት የወንድሞቼን ድምጽ ነው እዚህ ጋር ወጥቼ የማሰማው። አዳምጡኝ ኡስታዞች፣ እንድትረዱ የምፈልገው መጅሊስ ላይ ተቀመጣችሁም እንድትረዱ የምፈልገው እህትና ወንድሞቻችን ኢትዮጵያ ላይ ያሉ ማንም እንዲጫናቸው አይፈልጉም። ከናንተ አምር መውጣት አይፈልጉም። ግን የምትወስዷቸው ውሳኔዎች
እነሱን የሚያሸማቀቅ መሆን የለበትም። እነሱን የሚያሳዝን መሆን የለበትም። ይሄና ይሄ ብቻ ነው። ሙስሊም የጠየቀ የሰውን ሐቅ አይደለም። ሙስሊም ግልጽ የሆነ የእስልምና ጥላቻ ያያል። ግልጽ የሆነ እኮ ግልጽ ማንም ሰው ሊሸፍነው ቢል የማይሸፍነው እኮ ነው። ኤቪደንስ ይዘናል እኮ ቪዲዮ ነሽ ፎቶ ነሽ ማለት እነዛ ወታደሮች እንደው አላህ ይምራን እኔንም እናንተንም እነዛ ወታደሮች ጦር ሜዳ ነው የሄዱት መስጊድ አንዋርን ጥበቃ ምን አይነት አላማ ቢኖራቸው ምን አይነት እቅድ ቢኖራቸው ጦር ሜዳ እንኳን ሊዋጋ መሄድ ሰው የዛ አይነት ስናይፐር የተኮሱት ሳይቀር እጃችን ላይ ያለ ምን አድርገው ሲሰግዱ ሊሰግዱ ሲሄዱ ስልካቸውን እየተቀበሉ እየፈተሹ ምንን እየፈተሹ ሪከርድ የተደረገ ምክንያቱም እሱ ጋር እየሰራን ያለነው እኛ ኤቪደንስን እየሰበሰብን ነው እየላክን ያለነው እምንጮኸው ዓለም እንዲያቅ ማለት ነው። ሸሩንም ተንኮሉንም እስልምናን ገለብጣለሁ ብሎ አላረ በመንችለው እንታገለዋለን። እሱ በዘረጋው ለሙስሊም በዘረጋው መረብ ወይ ራሱ ተጠቅልሎ ይወድቃል። ሙስሊምን ላጠፋ የተነሳ አካል ሙስሊምን ሊቀብር የተነሳ አካል አይምሰልህ። ቁጭ ብሎ ሙስሊም የሚመለከት አይምሰልህ። ስለዚህ ደካማነት የትም ዓለም ላይ ያልታየ ወጣትን ስልክህን አምጣ እያለ የመጨረሻ የወረዱ መሆናቸው ማለት ነው። የወረዱ ዲስማች ነው የሚሰሩት እነሱ ስልክ እየተቀበሉ ይሄንን ነው የሚችሉት። ወጣቱን ሰብስቦ ማሰር ይሄንን ነው የሚችሉት። በኃይል ነው የሚጠቀሙት። በኃይል አሳዩን። ወንድሞቻችን ታስረው የት እንዳሉ ማናቃቸዋሉ። ግን ይሄ ሁላ እየሆነ ኃላፊነት ላይ የተቀመጣችሁ ሰዎች ወንድሞቻችንን ተከታተሉ። ጉዳት የደረሰባቸውን ሰዎች መፍትሄ እንዲደረግ ለነሱ አርጉ። ለሐቃችን ቁሙ። ማንኛውንም ነገር ቢሰጧችሁ ሙስሊሙን የሚጫን የአላህን ድንበር የሚያልፍ መሆን የለበትም። ጌታችን ግልጽ አድርጎልናል። ከሌላ እምነት ተከታዮች ጋር ስንኖር አምልኮ ቦታቸውን አክብረን እነሱን አክብረን ነው። እኛን ግን እየረገጡን ተረግጠህ ኑር የለም ዲነል እስላም ላይ አሐሲበ الناس ሌሎች ደግሞ እንድታቆም ፈልገው አላህ ምን አርገነው ነው እኛ ላይ ይሄ ሁላ ሙሲባ አትበሉ። አሐሲበ الناس አዩትረኩ አየቁሉ አመና ወሁም ላ ይፍተኑን ብሏል። የሰው ልጅ ያስባል እንዴ አምኛለሁ ብሎ ላይፈተን ያስባል እንዴ? ለምንድን ነው የሚፈትነው? ትክክለኛ ኢማን ያለውንና ሙናፊቅን ለመለየት ወደ ኋላ የሚመለሰውን ለመለየት። አንድ ሌላ ደግሞ የምጨምርላችሁ ነገር ከሱብሃነል ኻሊቅ ከሰማይ ምድር ባለቤት ከሆነው እኔና እናንተ ጋር የሚመጣው ኸይሩም ይሁን ሸር የለም ከአላህ የሚመጣው በሙሉ ለሙእሚን በአላህ ላመነ ሰው ኸይር ብቻ ነው። ኸይር ብቻ ለምን የኛ ጌታ ሱብሃነል ኻሊቅ ኢነ መዐል ዑስሪ ዩስራ ፈኢነ መዐል ዑስሪ ዩስራ ኢነ መዐል ዑስሪ ዩስራ አብሮት ኸይር ነገር አለ። ከባድ ነገር ሲመጣ አብሮት ኸይር ነገር አለ። አንድ ነገር ማወቅ ያለባችሁ ማለት ነው ማንኛውም ሙሲባ በቤታችሁም በቤተሰባችሁም በምንም ሲመጣ አላህዬ ምስክሬ ነው ለሙእሚን ኸይር ነገር ብቻ ነው። አጀበን ሊአምሪል ሙእሚኒን አሉ እኮ ረሱል ሰለላሁ ተዓላ ዐለይሂ ወሰለም ኢነማ አምረሁ ኩሉ ኸይር አሉ። ሁሉ ነገሩ ለሱ ኸይር ነው። ለምንድን ነው እንደዛ የተባለው? መጥፎ ነገር ሲያጋጥመው ይሶብራል። ሶብር ማለት ምንድነው? አላህ ያቃል ያለሁበትን በትዕግስት ሆኖ ማድረግ ያለበትን ያደርጋል እንጂ ቁጭ ብሎ ይመለከታል አይደለም። አላህን አያማርርም። ይሄ መጣብኝ ብሎ አላህን አያማርርም። ለመጣበት ነገር ምን ማድረግ እንዳለበት ዲኑን በማይጻረን መልኩ ይታገላል። ለዲን መታገልን እኮ ለዲን እኮ መታገል እኮ አይገኝም እኮ በአላህ መንገድ ላይ ሱብሃነል ኻሊቅ መታገል አይገኝም። ትግል ማለት ምንድነው? እያንዳንዱ ዲናችን ላይ የሆነ ያለው ነገር እኔና እናንተ ትግል ነው። ለኔና ለናንተ በደንብ አዳምጡኝ። እዚህ ሶሻል ሚዲያ ላይ የሚሆነው ትግል ነው። እናንተ ሼር ባደረጋችሁ እስልምና ላይ የሚሰራውን ነገር ሼር ባደረጋችሁ በዞረ በተሽከረከረ ትግል እኮ ነው። ኩልኩም ራዒ ወኩልኩም መስኡሉን ዐን ረዕየትኩም ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ሁላችሁም ተመልካቾች ናችሁ። ሁላችሁም ደግሞ ካያችሁ ትጠየቃላችሁ። ሁላችሁም ኃላፊነት አለባችሁ። ሁላችሁም ከኃላፊነታችሁ ትጠየቃላችሁ። ልብ በሉ እህቶቼ ወንድሞቼ፣ ዲነል እስላም እንደ ጭፈራ አይደለም። ዲነል እስላም ቀልብ ላይ ያለ ነገር ነው። አላሁ ረቡል ዒዛ አንድ ነገር ሳመጣ ሊለየን ነው፣ ያበጥረናል እያንዳንዳችንን። ምክንያቱም ያመነውን ካላመነው ለመለየት ከእንደገና ደግሞ የሰው ልጅን እፈትናለሁ ብሏል። ከዛስ ሱብሃነል ኻሊቅ ምን አለ? አፈ ሐሲብቱም አነማ ኸለቅናኩም ዐበሰን ወአነኩም ኢለይና ላ ቱርጀዑን አለ።
የሰው ልጅ ያስባል እንዴ? አሰባችሁ እንዴ? እንዲሁ ዝም ብለን የፈጠርናችሁ መሰላችሁ እንዴ? አነኩም ኢለይና ላ ቱርጀዑ የቂያማ ቀን እኮ ነው ይሄን የሚባሉት። እኛ ጋር ማትመለሱ መስሏችሁ ነበር? ፈተዓላ አላሁ አልመሊኩ አልሐቅ አለ ሱብሃነሁ ወተዓላ። ይሄንን እምላችሁ አንድ ነገር እኛ ኡስታዞቻችን እኛ ለነሱ ድጋፍ ሆነን ነው መቆም የምንፈልገው። ግን እነሱ ለሙስሊሙ መሆን ያለበትን ሊሰሩ ሊያስተላልፉ ሊለፉ ግድ ይላል። አለፉም እያልኩ አይደለም እና እየለፉ ይሆናል እየለፉም ናቸው። መቼም ቁጭ ብለው አይመለከቱም። ስንት ለዲን ስንት ሳክሪፋይ የሆኑ ናቸው። ከነ ክብራቸው ከነ ውዴታችን አዳምጡኝ። ሌላ ችግር ያለባችሁ ሰዎች ጊዜው አሁን አይደለም። ይሄን ችግር እንለፍና ሌላ ጊዜ ታወራላችሁ ስላለባችሁ ችግር። አሁን ላይ ግን ያለንበት ነገር ዲናችንን እስልምናችንን ለማጥፋት የተነሳ አካል አለ። ይሄን ደግሞ ላኢላሃ ኢላላህ ያልክ በሙሉ አንድ እጅ ሆነን ነው የምንቆመው፣ አንድ እጅ ሆነን። ስለዚህ ከነሱ የሚመጣው የሚያስተላልፉልን ነገር የአላህን አምር የሚጥስና ሙስሊሙን አንገት የሚያስደፋ እንዲሆን አንፈልግም። ወንድሞቻችን መብት አላቸው ወጥተው ለምን ፈረሰብን ብለው የመጠየቅ የዓለም ህግ የሚፈቅደው ነው። የዓለም ህግ የሚፈቅደው ለምንድን ነው የማይፈቀድላቸው? ለምንድን ነው አላሁ አክበር ማለት ያልተፈቀደላቸው? ዛሬ አላሁ አክበር ማለት ተከለከሉ፣ ነገ ጧት መስገድ ሊከለክሉ ነው። በግድ ብሏል እኮ ተናገረ እኮ። በግድ እየተለማመጥን ወንጌልን የምንሰብክበት ጊዜ ቆሟል ብሏል። ዛሬ ተክቢራ ከለከሉ፣ ነገ መስጊድን ሊከለክሉ። ለምንድን ነው አንዋር መስጊድ ያሁላ ሰው የመጣው? እናንተ አስባችሁ የነበረው እነሱ አስበው የነበረው ሱቅም ይዘጋ ሲባል ምንም ሲባል ማንም ሰው አይመጣም ብለው ሙስሊም እገላለሁ ስትለው ሞር ለመሞት የሚመጣ ነው ያለው ለዲኑ። መጀመሪያ የእስልምናን መንገዱን መርሁን ወቁ። ለምን መጡ ብለው ላይ ተናገሩ አሉ። በቃ አትምጡ ከተባለ ጁምዓ መስጊድ እንዲቀር ነው የፈለገው። ስለዚህ አደራችሁን ኡስታዞቻችን ዑለማዎቻችን የምታደርጉት ነገር የፈለገ ዲፊካልቲ እንዳለባችሁ እናውቃለን። እንኳን እናንተ እኔ እንኳን ወጥቼ በዚህ እንኳን በመናገረው በውስጥ የሚልኩልኝን አውቃለሁ። እናንተ ደግሞ ያለባችሁን አላህ ነው የሚያውቀው ሱብሃነል ኻሊቅ። ግን የምትቀበሉትና ለህዝቡ የምታስተላልፉት ነገር ካልተስማማችሁ በዓለም አስተላለፉ ይሻላል እንጂ ተክቢራን አትበል ብለህ በማለትህ እኮ ትጠየቃለህ። ታውቃለህ? አላህ ይጠይቅሃል እኮ እንዴ። የኦርቶዶክሶቹ የፕሮቴስታንቶቹ የፈለጉትን ይለው የለን እየጮሁ ለዛው ሙስሊም ይጨፍራል እንዴ መስጊድ ውስጥ? አበደን ሰውን ይረብሻል እንዴ? አዛን ብቻ እኮ ነው የሚለው። አዛን እንዳይባል እኮ ነው እነሱ እየለፉ ያሉት። ያን አዛን ደግሞ አንተም ተጨምረህ ከዚህ ስንወጣ አዛን እንዳይባል ማለት ትክክል አይደለም። እኔ ባየሁት እይታ አላህ ደግሞ ያን ይመዘግባል፣ መላእክቶች ይመዘግባሉ። ልንጠነቀቅ ይገባል ምናስተላልፈውን ነገር እንዴ። ወንድሞቻችን እህቶቻችን ሙስሊም በአገሩ ላይ አንገቱን ሊደፋ ይገባል። እስከዛሬ ኖረናል። አላህ ያውቃል እንዴት እንደኖርን። ሌላውን እናከብራለን፣ የሌላን አምልኮ ቦታ እንነካብ። የኛ አምልኮ ቦታ ምናምንበት ቦታችን ምናመልክበት ቦታችን ሊነካብን አንፈልግም። ስለዚህ አሁንም ይሄንን ኮሚቴው ጀምሯል የተባለውን ነገር ውጤት ላይ ደርሳችሁ ማየት እንፈልጋለን። እኛ የሶሻል ሚዲያውን ትግላችንን አናቆምም ጥግ ድረስ እንዳሉት እንግዲህ ወይ ሲገሉን አናቆምም። ለእህት ለወንድሞቻችን አሁንም ደግሞ እንድትቆሙላቸው የምንፈልገው ተክቢር የማለት ውጭ ወጥተው መብታቸውን የመጠየቅ መብት አላቸው። ከፈለገ ፖሊስ ያስጠብቁ ዙሪያውን እንዳይረብሹ። አይረብሹም ወንድሞቻችን። ወጥተው ግን መብታቸውን የመጠየቅና ተቃውመው ማሰማት መብት አላቸው። ይሄንን መብታቸውን ልታስከብሩላቸው ይገባል። መስጊዳቸው እኮ ነው የፈረሰው። ወንድሞቻችን እኮ ናቸው የተቆሉት። ይሄንን ልታረጉላቸው ይገባል። መጅሊስ ላይ የተቀመጣችሁ ሰዎች አንድና አንድ ነው። ወጥተው የመተንፈስ መብት አላቸው። ብሶታቸውን፣ ንዴታቸውን፣ ብስጭታቸውን ወጥተው ጮኸው ይውጣላቸው። ይሄን ያለው ነገር ተቃውሟቸውን ማሰማት ይችላሉ። አገር አይረብሹ፣ አገር አያፍርሱ፣ አገር አይበጥብጡ እንጂ። ይሄንን ደግሞ መጅሊስ ይሄንን ሊያስከብር ይገባል እንዴ።